ሰላም እንዴት ናችሁ? ይህ የመጽሐፍ ቅዱስ ትምህርት ክፍል 3 ነው። ባለፈው በክፍል 1 እና በክፍል 2 ላይ የተለያዩ ትምህርቶችን ተምረናል። ያላያችሁ ሰዎች ወደ ኋላ መለስ ብላችሁ ማየት ትችላላችሁ። በክፍል 1 ላይ ብሉይ ኪዳንን ለአራት አካፍለን አይተናል። የመጀመሪያው የሕግ ወይም ቶራ፣ ቀጥሎ ደግሞ 12ቱ የታሪክ፣ ቀጥሎ 5ቱ የቅኔና 17ቱ የትንቢት፣ በአጠቃላይ 39ን የብሉይ ኪዳን መጽሐፍን ያየን ነበረ። በክፍል 2 እንደዛው ደግሞ መጽሐፍ ቅዱስ የተጻፈውን የጊዜ ቀመር አይተናል። በክፍል 3 ላይ እንግዲህ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ተብሎ ለምን ተጠራ? በዚህ ስያሜ ይሄ ስያሜ ምን ማለት ነው? ከየት መጣ የሚለውን እናያለን። እንግዲህ ብሉይ ኪዳን ማለት ብሉ ማለት አሮጌ ማለት ሲሆን ኪዳን ማለት ስምምነት ማለት ነው። እንግዲህ ብሉይ ኪዳን አሮጌ ኢየሱስ ከመምጣቱ በፊት እግዚአብሔር ከተለያዩ ሰዎችና ነገዶች ጋር የቃል ኪዳን አድርጎ ነበረ። እግዚአብሔር ከሰዎች ጋር ያደረገው ቃል ኪዳን ለማመልከት ከኢየሱስ በፊት የገባው አሮጌው ኪዳን ወይም ብሉይ የሚለውን ትርጉም አግኝቷል። እግዚአብሔር ለመሆኑ በብሉይ ኪዳን ወይም በአሮጌው ዘመን ወይም በድሮ ዘመን ምን አይነት ኪዳን ከነማን ገባ የሚለውን ስንመለከት እግዚአብሔር በሲና ተራራ ላይ የመጀመሪያው ኪዳን ለእስራኤል ልጆች ሲገባ ታያላችሁ። ከግብፅ የእስራኤል ልጆች ከወጡ በኋላ በሲና ተራራ ላይ እግዚአብሔር የመጀመሪያውን ኪዳን ከሙሴ ጋር አድርጓል። ይህ አንዱ ብሉይ ኪዳን ላይ የተካተተ ኪዳን ነው። ሁለተኛው ደግሞ እንደዛው ከኖህ ጋር እግዚአብሔር የገባውን ቃል ኪዳን ታውቃላችሁ። ዘፍጥረት 11 አካባቢ ላይ እግዚአብሔር ከዚህ በኋላ ምድርን በውሃ አላጠፋም ሲል ኪዳን ገብቶታል። ይህ ሌላኛው ኪዳን ነው። ሶስተኛው ደግሞ ከአብርሃም ጋር ከምዕራፍ 12 ዘፍጥረት ጀምሮ ስንመለከት እግዚአብሔር ከአብርሃም ጋር ኪዳን አድርገዋል። ይህም ደግሞ ዘሩ እንደማይጠፋ እንደሚበዛ፣ ሌላ እንደማይወርስ፣ እሱ እንደሚወርስ፣ ምድርን በሙሉ የአብርሃም ዘር እንደሚወርስ ኪዳን ገብቶለት ነበረ እግዚአብሔር። ይህ ሌላኛው ኪዳን ነው። ሌላ ደግሞ ከካህኑ ፊናስ ጋር የሱ ዘር የቤተ መቅደሱን ኃላፊነት እንደሚሸከም ካህን እንደሚሆን ከፊናስ ጋር ሲገባ እናያለን ዛዲቁ 25 ላይ። እንዲሁም ደግሞ ከንጉስ ዳዊት ጋር እግዚአብሔር ካንተ የሚወለድ ዘር ወይም ያንተ ልጅ ቤተ መቅደስ ይሰራል ብሎ እግዚአብሔር ከሱ ጋር ኪዳን ሲገባ እናያለን። የመጨረሻው ደግሞ አዲስ ኪዳን ነው። አዲስ ኪዳን እንግዲህ ብሉይ ኪዳን ዘመን ከተጠናቀቀ በኋላ እግዚአብሔር ይሄ ሁሉ ስርዓት ይሄ ሁሉ የተሰጠው ሕግና የተለያዩ ስርዓቶች የእስራኤልን ሕዝብ ከእግዚአብሔር ጋር ፍጹም ሊያስታርቁ ስላልቻሉ በአዲስ ኪዳን በእግዚአብሔር ልጅ በሆነው በኢየሱስ በኩል ሌላ ኪዳን እንደገና ሲያድስ እናያለን። ኢየሱስ ራሱ ሲናገር እንዲህ ብሏል፣ እኔ ብሉይ ኪዳንን ልሽር ሳይሆን ሊፈጽም መጥቻለሁ። ተፈጽሟል። ኦልሬዲ ብሉይ ኪዳን ፈጽሞታል። ኢየሱስ ንጹህ ነው። እሱ ንጹህ ደሙን አቅርቦ ፈጽሟል። ይሄኛው ዘመን ደግሞ እግዚአብሔር ኪዳኑን ያደሰበት የመጀመሪያ ኪዳን ሰውን ማዳን ስላልቻለ የመጀመሪያ ኪዳን እስራኤልን ፍጹም ማድረግ ስላልቻለ ከእግዚአብሔር ጋር በፍጹምነት ማስታረቅ ስላልቻለ እግዚአብሔር ደግሞ የተሻለውን ሌላ ኪዳን በመስጣት እንግዲህ ከእግዚአብሔር ጋር ህዝቡን አስታርቋል። አሁንም ደሙ እያስታረቀ ይገኛል እና በብሉይ ኪዳን ዘመን ይሄኛው ብሉይ ኪዳን ዘመን በጣም አስቸጋሪ ዘመን ነበረ። ሰዎች በስራቸው የሚድኑበት የሚነጹበት ነበረ እና በስራ ሰው መዳን ስላልቻለ በጸጋ ወይም በፈሰሰው ደም እንድድን በኢየሱስ በማመን እንድድን እግዚአብሔር አምላክ አንድያ ልጁን ወደ ዓለም ልኮ ለእኛ እንዲሞት ያደረገበት አዲስ ኪዳን ይባላል። ከዛ በፊት የነበረው ኪዳኖች በተለያዩ ጊዜ ይህን ጠብቅ፣ እንዲያድርጉ፣ እንዲተመላለሱ፣ እንዲሆኑ እያለ እግዚአብሔር በየጊዜ በነቢያቶች በተለያዩ ሰዎች እግዚአብሔር ኪዳን ሲገባ ነበር። ብሉይ ኪዳንስ መጽሐፍ እንዴት ነው የተሰበሰበው የሚለው እዝራ ነው እንግዲህ መጽሐፉን የሰበሰበው። ብሉይ ኪዳን ጸሐፊዎችን በሚመለከት ደግሞ ነገስታት፣ ስልጣን ያላቸው ነቢያትና መሪዎች፣ እነዚህ ሰዎች የጻፉት የተለያዩ መጽሐፍቶች ናቸው። ተሰብስበው ብሉይ ኪዳን በመባል የስም ስያሜ የተሰጠው። ኢዝራ ሲሰበስብ በጣም ብዙ መጽሐፍቶችን ነበር የሰበሰበው። ከነዛ መካከል የእግዚአብሔር መንፈስ ያለበትንና እውነተኛ የሰው ታሪክ ያልሆነውን መጽሐፍቶችን በመለያት እነዚህን ብሉይ ኪዳን በማለት እዝራ ሰብስቦ ለኛ 39ን ካኖናይዝ አድርጎ ሰጥቷል። ባለፈው እንዳየነው በ400 ዓመት ዓለም ነበረ የመጨረሻው ሚልክያስ መጽሐፍ ተጽፎ እየተጠናቀቀው ማለት ነው። በዚህ መካከል 1000 ዓመት ጋፍ ነው ያለው።
አዲስ ኪዳን እንግዲህ በመጀመሪያ 100 ዓመቶች የተጻፈ ነው። ብሉይ ኪዳን ግን 1000 ዓመት ሁሉ ተጽፎ ለማለቅ የፈጃ መጽሐፍ ነው። አሁን ላይ ኦርቶዶክስ የምትጠቀመው 81 እንዲሁም 73 ብላ ካቶሊክ የምትጠራው በካኖናይዜሽን ወቅት አባቶቻችን ተሰብስበው እነዚህ የእግዚአብሔር መንፈስ የሌለባቸው እግዚአብሔር ዝም ባለበት ጊዜ ስልጣን ያለው ነቢይ ሳይነሳ ሰው በራሱ ፈቃድ የጻፋቸው ናቸው ብሎ አባቶቻችን እነዛን መጽሐፎችን ለይቶ አስቀርቶ ትክክለኛ ናቸው ብሎ 39 የሰጠውን ነው አሁን እኛ የምናነበው። የእግዚአብሔር መንፈስ ያለበት ነው። በዚህ ወይ ይሄ መጽሐፍ ቅዱስ የተጻፈው በሰው ቋንቋ ነው፣ በሰው ባህል ነው፣ ፖለቲካ በዘመኑ የነበረውን ነገር ሁሉ የሚዘግብ ነው። የእስራኤል ታሪክ ነው። ብሉይ ኪዳን በብዛት በየት እንዳለፉ፣ ከነማጋ እንደተዋጉ፣ እንዴት ድል እንዳረጉ፣ እንዴት እንደተሸነፉ፣ እንዴት እንዳሸነፉ፣ ታቦቱ እንዴት እንደነበረ፣ ሕጉ እንዴት እንደነበረ፣ ስርዓቱ እንዴት ነበረ የሚለውን በጣም ብዙ ታሪኮችን በዓላትን ሁሉ አንድ ላይ የሚተነትንና የሚነግረን ነው ብሉይ ኪዳን ዘመን እና ያ ብሉይ ኪዳን መጽሐፍ እነዚህን ታሪኮችን ሁሉ ያጠቃለለ ሆኖ በዘመኑ በጣም አንድ ፈታኝ ነገር አለ። እሱ ምንድነው? እንደዚህ ዘመን ኮምፒውተር የሌለበት ጽሁፍ ማሽኖችና ቀለሞች የሌሉበት በመሆኑ ሰዎች በድንጋይና በቆዳ እየጻፉ እንዲሁም ደግሞ በብርሃን እየጻፉ ነበረ ወደኛ ያደረሱ። ከዚህ የተነሳ በጣም የእግዚአብሔር ቃል እንግዲህ አስቡ፣ ይሄ ሁሉ ቃል በቆዳና ይሄ ሁሉ ቃል በብርሃን መጻፉ በጣም ከባድና ከባድ ነበረ። የእግዚአብሔር መንፈስ ነበረ ሰዎችን ስረዳ የነበረው። እንግዲህ ይሄኛው መጽሐፍ በአጠቃላይ እንግዲህ እንደምታውቁ ሙሴ 1400 ዓመተ ዓለም አካባቢ ነው የአምስቱን ሕግ የጻፈው። የመጨረሻ ደግሞ ባለፈው እንዳየነው በ400 ዓመተ ዓለም ነበረ የመጨረሻው ሚልክያስ መጽሐፍ ተጽፎ የተጠናቀቀው ማለት ነው። በዚህ መካከል 1000 ዓመት ጋፍ ነው ያለው። አዲስ ኪዳን እንግዲህ በመጀመሪያ 100 ዓመቶች የተጻፈ ነው። ብሉይ ኪዳን ግን 1000 ዓመት ሁሉ ተጽፎ ለማለቅ የፈጃ መጽሐፍ ነው። ብሉይ ኪዳን መጽሐፍ የተጻፈው በዕብራይስጥ ሲሆን አዲስ ኪዳን በብዛት ደግሞ በግሪክ ነው የተጻፈው። በጣም የሚገርም ነው። ያ የኮይኔ ዕብራይስጥ ቋንቋ በሂደት እየተተረጎመ ዛሬ ከ2000 በላይ ቋንቋዎች ላይ ተተርጉሞ ታትሞ ወደ ዓለም ተሰራጭቷል። መጽሐፍ ቅዱስ በአጠቃላይ ብሉይ ኪዳንና አዲስ ኪዳን የሚለውን ዛሬ ነው የፈለኩት። በክፍል 4 ላይ ደግሞ በሌላ ዝግጅት እመጣለሁ። ኮሜንት ካላችሁ ንገሩን። እንግዲህ የምናውቀውን ወደ እናንተ እናደርሳለን። ማሻሻል ያለብኝና መጨመር መቀነስ ያለብኝ አስቀምጡ። ይህን ቪዲዮ ደግሞ የሚጠቅማችሁ ከሆነ ላይክ በማድረግ ለሌሎች በማጋራት እንዲሁም ፎሎ በማድረግ ቤቱን ተከታተሉ። በጣም አመሰግናለሁ።